ሰላም ሰላም እንዴት ከረማችሁ? የኤቢ ሾው ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ዛሬም እንግዲህ በሌላ ቪዲዮ መጥቻለሁ። ለቤቱ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ እንድትጀምሩ ጠይቃለሁ። ቶሎ ቶሎ እንደዚህ አይነት የግብርና ምክሮች እንዲደርሷችሁ የደውል ምልክቱን በመጫን ኖቲፊኬሽኑ እንዲደርሳችሁ ማድረግ ትችላላችሁ። ዛሬም እንግዲህ ሎሚ ላይ በተለይ ደግሞ አበባ አላብብ ብሎ ፍሬ አላፈራ ብሎ አስቸገረ አይነት ሀሳቦች ስለሚነሱ በሱ ዙሪያ አንዳንድ ሀሳቦችን አነሳላችኋለሁ ማለት ነው። እስከመጨረሻው እንድትከታተሉ ግብዣዬ ነው። እንግዲህ ሎሚ ብዙ ጊዜ ተክላችሁ ውጤታማ መሆን ነው የሚፈለገው። በተለይ ደግሞ በተለያዩ ምክንያቶች ሎሚ ፍሬ ላያፈራ ይችላል። አበባ አብቦ አበባውንም ሊያራግፍ ይችላል። ያ በተለያዩ ምክንያቶች ሊሆን ስለሚችል መፍትሄውን እነግራችኋለሁ ማለት ነው በዚህ ቪዲዮ። እንግዲህ ብዙ ጊዜ ምክንያቱ ምንድነው ተብሎ ሲታሰብ አንዳንዴ ናይትሮጅን የበዛበት ከሆነ ቅጠሉ ያምርና አረንጓዴ በደንብ ቅጠል ይኖረዋል። ነገር ግን የማበብ የማፍራት አቅሙ እጅግ በጣም የተዳከመ ይሆናል ማለት ነው። ስለዚህ ኦቨር ናይትሮጅን ወይም ደግሞ የናይትሮጅን መጠኑ ከፍተኛ የሆነና በአፈር ውስጥ አበባ ብቻ የማበብ ሁኔታዎችን አይፈጥርለትም ማለት ነው። ስለዚህ ቅጠሉ ብቻ ያማረ ይሆናል ማለት ነው። ይህም እንግዲህ ምልክቱ በተለይ ደግሞ ትልቅ የሆነና ዛፉ አረንጓዴ ቅጠል ይኖረዋል። ነገር ግን ኖ ፍላወርስ ምንም አይነት አበባ አያብብም። ስለዚህ ይሄ እጅግ በጣም ናይትሮጅን በዝቶበታል ማለት ነው። ብዙ ጊዜ ጋሸበ እንደምንለው ማለት ነው። ስለዚህ መቀነስ ይኖርብናል ማለት ነው። እነኚህን ነገሮች አንደኛው የናይትሮጅን መጠኑ እንዲቀንስ ኮምፖስት እና ውዳሽ በተለይ ደግሞ የእንጨት አመድ አፈር ውስጥ ቀላቅለን ወይም ኮምፖስት ውስጥ ቀላቅለን ብንሰጠው ሬጉሌት ልናደርግለት እንችላለን። ሌላኛው ላክ ኦፍ ሰንላይት ነው ወይም ደግሞ የፀሐይ የማያገኝ ከሆነ ፍሬ አያፈራም ማለት ነው። ስለዚህ ጅብ ያለ ወይም ጥቅጥቅ ያለ አካባቢ ሌላ ዛፍ ያለበት ጥላ የሚከልለው ከሆነ እሱም እንዳያፈራ ስለሚያደርገው ቢያንስ ከ6 እስከ 8 ሰዓት ሊቆይ የሚችል ፀሐይ ማግኘት መቻል አለበት በቀጥታ ማለት ነው። ስለዚህ እሱን ማድረግ ያስፈልጋል ማለት ነው። ያላችሁበትን ሁኔታ በመፈተሽ ተክሉ ፀሐይ እንዲያገኝ ማድረግ ያስፈልጋል ማለት ነው። ምናልባት በአካባቢው የተለያዩ ሼድ የሆኑበት ወይም ጥላ የሆኑበት ዛፎች ካሉ እነሱን ፕሩን ማድረግ ያስፈልጋል። በመሀልም ደግሞ ጥቅጥቅ ያለ ብራንችም ካለው ወይም ቅርንጫፍ ካለው ሎሚው በራሱ እሱንም መቁረጥና ሳሳ እንዲል ማድረግ ያስፈልጋል ማለት ነው። ሶስተኛው የውሃ እንዲጠጣ የምናደርግበት መንገድ ነው። ያም እንግዲህ በተለያየ ምክንያት ውሃ ኦቨር የምንሰጠው ከሆነ ወይም ደግሞ የምናሳንሰው ከሆነ በተለይ ደግሞ አበባ በሚያብብ ሰዓት ፍሬ እንዳያፈራ ስለሚያደርገው ውሃ ማሳነሳችን እሱን በደንብ መመልከት ያስፈልጋል። ስለዚህ ውሃ እንዲበዛበትም እንዲያንስበትም አያስፈልግም። በደንብ ቼክ ማድረግ ያስፈልጋል ማለት ነው። ውሃ ስናጠጣው እንግዲህ አንዴ በደንብ ማጠጣት ያስፈልጋል። በቀን ውሃ እያጠጣን ስሩ እንዲበሰብስ ወይም እንዳይመቸው ከምናደርግ ይልቅ በሳምንት አንዴ ጥሩ አድርገን በደንብ አድርገን ካጠጣነው ያ በቂ ይሆናል ማለት ነው። አፈሩንም ድሬን ያደርጋል ወይ ውሃ ቋጥሮ ማያስቀምጥ አፈር መሆኑን ቼክ ማድረግ ያስፈልጋል። ውሃ የሚቋጥር ከሆነ ደግሞ ኮምፖስት በመቀላቀል ውሃን በደንብ ወደ ውስጥ ማስረግ እንዲችል ብናደርግለት እጅግ በጣም ውጤታማ እንሆናለን ማለት ነው። ሌላኛው እንግዲህ ምናልባት የተከልነው ተክል ልጅነትም ካለው ቶሎ ፍሬ ላይሰጥ ስለሚችል ቢያንስ ከ2 እስከ 3 ዓመት ሊቆይ ስለሚችል እሱን ቼክ ማድረግ ነው። የዛ እድሜ ውስጥ ካለ ፍሬ ሊሰጠን ስለሚችል መጠበቅ ነው። እዛ እድሜ ላይ ሳይደርስ መወሰን ብዙ አያስፈልግም ማለት ነው። ስለዚህ እስከ 4 ዓመት ሊቆይ ይችላል። ነገር ግን የመጀመሪያ ዓመት ከ2 እስከ 3 ዓመት ባለው ጊዜ ውስጥ የተወሰነ ፍሩት ይሰጠናል። ቀጥሎ ከ4 እስከ 6 ዓመት ባለው ጊዜ ውስጥ ግን በደንብ አድርጎ ፍሬ ስለሚሰጠን ይሄን መከታተል ያስፈልጋል ማለት ነው።
ሌላኛው ፕሩን ማድረግ ያስፈልጋል። እንግዲህ መግረዝ ያስፈልጋል ማለት ነው። በተለይ ቅርንጫፎቹ በዝተውበት ከሆነ እሱን መግረዝ መቁረጥ ያስፈልጋል ማለት ነው። ስንቆርጥ ግን አበባ በሚያብብ ሰዓት ሳይሆን ደረቅ ዶርማንት በሚሆንበት ሰዓት መሆን መቻል አለበት ማለት ነው። እሱን በደንብ ቼክ ማድረግ በተለይ ዝናብ ሊዘንብ አካባቢ ሊገባ አካባቢ ዝናብ ግንቦት አካባቢ ብንቆርጠው ዝናብ ሲያገኝ በደንብ አድርጎ ያቀጥላል ማለት ነው። እሱን መመልከትም ያስፈልጋል። ምናልባትም ደግሞ የቴምፕሬቸር ስትረስ የሚኖርበት ከሆነ ሙቀት እጅግ ከፍተኛ ሙቀት የሚኖር ከሆነ ያንንም ቼክ ማድረግ ያስፈልጋል ማለት ነው። በተለይ ደግሞ በጣም ኮልድ ወይም የሚቀዘቅዝ ከሆነ አያብብም አበባ። በጣምም የሚሞቅ ከሆነ ደግሞ ፍላወሩን ወይም አበባውን ያራግፋል ማለት ነው። ስለዚህ እነኚህ ነገሮች ፍሬ እንዳያፈራ ስለሚያደርጉት በተቻለ መጠን መልች ወይም ደግሞ አፈሩን ልንሸፍንለት የምንችለው ነገር መኖር መቻል አለበት ከታች ከግንዱ ስር ማለት ነው። ስለዚህ እነኚህን በማድረግ ውጤታማ መሆን ይቻላል ማለት ነው። ሌላኛው የኒውትሪተንት ዴፊሸንሲ ሊኖርበት ይችላል። የተለያዩ ማዕድናቶች አፈር ውስጥ የማይኖሩ ከሆነ አበባ ላያብብ ይችላል፣ ፍሬ ላይሰጥ ይችላል ማለት ነው። ዝም ብሎ ተክሉ ብቻ ማደግ ብቻ ይሆንና የጎደለው በተለይ ደግሞ አበባ እንዲያብብ ፍሬ እንዲያፈራ የሚያደርጉት የኒውትረንት መጠኖች እዛ ውስጥ ከሌሉ ተክሉ በበቂ ሁኔታ ፍሬ አይሰጥም ማለት ነው። ስለዚህ እነኚህን ነገሮች በማድረግ እነኚህን ነገሮች በደንብ አድርጎ በመንከባከብ ውጤታማ መሆን ይቻላል ማለት ነው። በተለይ ደግሞ ሎሚ ፍሬ እንዲሰጥ ማድረግ ያስፈልጋል ማለት ነው። ስለዚህ እነኚህን ነገሮች እንደ ችግር ያነሳኋቸውን በመለየት መንከባከብ ያስፈልጋል ማለት ነው። ሎሚዎቻችሁ ምን አይነት ናቸው? እስኪ ኮሜንት ላይ አስቀምጡልኝ። ምን አይነት ነው እየተቸገራችሁ ያላችሁበት? በተለይ ከሎሚ ጋር ተያይዞ አበባ ላብብ ነው ያለው፣ ፍሬ አላፈራ ነው ያለው፣ ወይስ ደግሞ ሎሚው ምንድነው የሆነው የሚለውን ኮሜንት ላይ እንደ ጥያቄም እንደ ሀሳብም ብታስቀምጡልኝ በዛ ላይ ሀሳብ ልሰጥበት እችላለሁ። ቪዲዮ ልሰራላችሁ እችላለሁ። የተለያዩ ሀሳቦችን ከሰጣችሁኝ ማለት ነው። ስለዚህ አንዳንዴ ውሃ አንሶትም ሊሆን ይችላል። እሱን ቼክ ማድረግ የፀሐዩን ሁኔታ ቼክ ማድረግ ያስፈልጋል። ስለዚህ እነኚህን ነገሮች በማድረግ የተሻለ ሎሚ የተሻለ ምርት እንዲኖራችሁ ማድረግ ትችላላችሁ ማለት ነው። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ሀሳቡን ከወደዳችሁት ቻናሉን ከወደዳችሁት ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ተጨማሪ የተለያዩ የግብርና ቪዲዮዎች እንዲደርሷችሁ የምትፈልጉ ከሆነ ደግሞ የደውል ምልክቷን በመጫን ሁልጊዜ ኖቲፊኬሽኑ እንዲደርሳችሁ ማድረግ ትችላላችሁ። ስለነበረኝ ጊዜ ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ።